ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬም በቆንጆ እና እንግዲህ አንጀት አርስ የሆነ በጣም የምትደሰቱበት ቆንጆ የፀጉር ውህድ ይዤላችሁ መጥቻለሁ። እንግዲህ እንደምታውቁት ፀጉሬን ወደ ነበረበት ለመመለስ ጥረት ላይ ነኝ ያለሁት እና በጣም ከለሩ ተበላሽቶብኛል ምናምን ያው በስራ ምክንያት ስላልተመቸኝ ስላልተንከባከብኩት ፀጉሬ ተጎድቷል። እሱን ወደ ነበረበት ለመመለስ የማደርገውን ጥረት እንግዲህ አብረን እናያለን እና ደግሞ ይሳካልኛል። እናንተም እንደኔ ፀጉራችሁ የተበላሸባችሁ ሰዎች ካላችሁ ከኔ ጋር ማስተካከል ትችላላችሁ። እኔ የምሰራውን ያው በቀላሉ የሚገኝ ስለሆነ እንግዲህ እሱን አድርገን ፀጉራችን ወደ ነበረበት እንመልሳለን ማለት ነው። እና ይሄን ቪዲዮ ከወደዳችሁት ደግሞ ላይክ እና ሼር ሰብስክራይብ ማድረግም አትርሱ። ይጠቅማቸዋል ብላችሁ ለምታስባችሁ ሰዎች በሙሉ ላይክ እንደ ጊፍት እና ፀጉራቸው ለተበላሸባቸው ሰዎች እንደ ጊፍት መላክ ትችላላችሁ ይሄን ቪዲዮ። አመሰግናለሁ። እና እንግዲህ እንደምታውቁት ያው እኔ የተለያዩ የፀጉር ውህዶችን እሰራለሁኝ፣ ግን ልምድ ኖሮኝ ወይ የፀጉር ባለሙያ ወይ ምናምን ሆኜ ሳይሆን ግን እንደዚህ በራሴ በተለምዶ ሰዎች በተለምዶ የምንሰራቸው ነገሮች አሉ አይደል? ጉዳት የለውም፣ ምንም አይነት ሳይድ ኢፌክት የለውም። ሁሌም እንደምላችሁ ሰው ቤት ውስጥ በማገኛቸው ነገሮች የተለያዩ ነገሮችን እየሰራው ራሴን እንከባከባለሁኝ ማለት ነው። ዛሬውን ደግሞ የሰራሁት እንግዲህ ካሮት፣ ሩዝ እና ዘይቱን አንድ ላይ በማቀላቀል አንድ ሙዝ ነው የጨመርኩት እኔ። እናንተ ካላችሁ 3 4 እንደ ፀጉራችሁ ብዛት፣ ለኔ ግን አንድ ይበቃኛል ብዬ ስላሰብኩ አንድ ትልቅ ነው አንድ ሙዝ ጨምሬያለሁ። እና ካሮት 2 ካሮት ጨምሬያለሁ። በጣም ሳይበዛ ትንሽ፣ በጣም ሳይበዛ ትንሽ ሩዝ ታረጋላችሁ፣ ግን በጣም ትንሽ ነው መሆን ያለበት ሩዙ። እና እንግዲህ እነዚህን አንድ ላይ በማቀላቀል ከቀቀልኩ በኋላ ሲቀዘቅዝልኝ መፍጫ ላይ ጨምሬ ከዛ ዘይቱን አንድ ላይ አቀላቅዬ ፈጫውት ማለት ነው። ዘይቱኑን ሩዙ ከበሰለ ካሮቱም ከበሰለ በኋላ ልትፈጩ ስትሉ ማሽን ላይ ብቻ ነው የምትጨምሩት፣ አብራችሁ እንዳታበስሉት ልላችሁ ፈልጋለሁኝ። እና ይሄንን እንግዲህ በማድረግ ሙዙንም መጨረሻ ላይ ነው፣ ሙዙም እንደዛው ልትፈጩ ስትሉ ነው የምትጨምሩት። ዘይቱን ሙዝ ሊፈጭ ሲል ነው የሚጨመረው፣ አብራችሁ እንዳታበስሉት። እንደዛ አድርጌ ሰራሁኝ። ከዛ ቆንጆ አድርጌ ፈጫውት። ዋናው አፈጫጫችሁ ነው። እሺ ክሬም እስኪሆን ድረስ መፈጨት መቻል አለበት። እንዴት ልበላችሁ፣ ይሄ እጃችሁ ላይ ስታደርጉት ልክ እንደ ቅባት ቅልጥ እንዲል አድርጋችሁ ነው መፍጨት ያለባችሁ። ምክንያቱም አሪፍ የሚሆነው እንደዛ ነው። አንደኛ ስትታጠቡ ፀጉራችሁ ላይ ፍሬው አያስቸግራችሁ። ይሄ ድቅቅ ያላለ ነገር ካለ በኋላ ስትታጠቡ ያስቸግራል፣ ለፀጉራችሁም ደግሞ ስትቀቡት ያስቸግራል። ስለዚህ በደንብ ክሬም እስኪሆን ድረስ ልክ ይሄ አሁን በእውነት እቃ ላይ አድርጌ ባሽገው ላይ ከሱፐር ማርኬት የተገዛ ነው የሚመስለው። በጣም ክሬም ነው፣ ብታዩ እንዴት ደስ እንደሚል አይታችሁኛል አይደለም? አሳይቻችኋለሁ። እና እንደዛ እስኪሆን ድረስ ፍጩት። በደንብ ብስል አድርጋችሁ ደግሞ አብስሉት። ሲፈጭ በኋላ በደንብ ብስል ፍጭት እንዲልላችሁ ለማለት ነው። እና እንግዲህ በዚህ መልኩ ፀጉሬን ከቆዳዬ ጀምሮ እስከ ፀጉሬ ጫፍ በደንብ ተቀብቻለሁኝ። ከዛ ሁሌም ደግሞ ማሳጅ አድርጉ ስትቀቡ፣ ምንም ነገር በደንብ ራስ እስኪል ድረስ ይሄ ከላይ እንዳይቀርባችሁ በደንብ ማሳጅ እያደረጋችሁ ሙሉ ለሙሉ የፀጉራችሁን ጫፍ ከቆዳችሁ ጀምራችሁ ተቀቡ እላችኋለሁኝ። እንግዲህ ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉኝ። ከትንሽ ደቂቃ በኋላ መለሳለሁ። አብራችሁኝ ሆኑ። ላይክ እንዳይረሳ ቤተሰብ። አሁን አሪፍ እየተንቀሳቀሰ ነው ቻናሌ፣ ሰው በዚህ መቀጠል አለበት ወደፊት። እናንተ ደግሞ ይህን ቻናል እንግዲህ 10,000 ለማስገባት እንዳልኳችሁ ሼር እያደረጋችሁ እስኪ 10,000 እንግባ። ከዛ ደግሞ ከ10 እያለን እንሄዳለን ማለት ነው። መቆም የለም። አብራችሁኝ ሆኑ። ወዳችኋለሁ።
እሺ ቤተሰቦቼ ተመልሼ መጥቻለሁ። እዚህ ጋር ምን ሀፕን አደረገ መሰላችሁ? እየተቀባው የነበረው ውህድ ተደፋብኝ። በሚያሳዝን ሁኔታ ግን ሙሉ ለሙሉ ሁሉም አይደለም የተደፋው፣ የተወሰነ ነበርና ይሄ አጋጣሚ ማለት ነው። እንግዲህ ብቻ ስቄ ያልፌዋለሁ እና እንግዲህ እንደምታዩት ውህዱ በጣም ነው ደስ የሚለው እና ይሄን ሪከርድ ሳደርግላችሁ ደግሞ ያው ቪዲዮ ከቀረጽኩ በኋላ ነው ስለማይመቸኝ የድምጽ ቮይስ ማደርገው። ብዙ ጊዜ ቪዲዮ ስሰራ እኔ እንደዛ ነው ማደርገውና ምክንያቱም ወይ ቪዲዮ ስሰራ ጫጫታ ይኖራል ምናምን እና ያው ድምጽ እንዳይገባብኝ ስለምፈልግ እና ንጹህ ድምጽ እንዲደርሳችሁ ለእናንተም ስለምፈልግ ከቪዲዮ በኋላ ነው ድምጽ የምቀርጸው። ብዙ ጊዜ እንደዛ ነው ማደርገው እና ሳየው በጣም ነው የሳኩት። ቪዲዮ ኤዲት እያደረግኩኝ የወደቀበት ፓርት የምር አሳቀኝና ያው እንግዲህ ይሁን እና ይሄንን ተቀብቼ ታጠቤ ምናምን ነው ይሄን ቮይስ ማደርገውና ፀጉሬ እንዴት አሪፍ እንደነበረ ልነግራችሁ አልችልም። ከታጠብኩት በኋላ በጣም ልስልስ ብለዋል። ኢቭን ከዛ በኋላ ራሱ ይሄን ቪዲዮ ከቀረጽኩት ከ4 ቀን በኋላ ነው ዛሬ ቮይስ ማደርገው ለእናንተና ኢቭን ከሰርቸው 3 ቀን ቆይቶ ዛሬ በአራተኛ ቀን ፈትቼዋለሁ። ፀጉሬን ሳበጥረው በስመ አብ በቃ ምርጥ ፀጉር ሆኖ ነው ያገኘሁት። አልተሰባበረብኝም። ምንም የረገፈ ነገር የለውም። ይሄ ድርቅ ያለው ከለሩ አሁን እዚህ ጋር ስታዩት በጣም ይሄ ምን አይነት ይሄ ሂና የተቀባ ብራውን የሚያስጠላ ከለር አለ አይደለ? በቃ እንደዚህ አይነት ነው እዚህ ጋር ያያችሁት ከሆነ። አሁን ግን ከለሩ ራሱ አሪፍ እየሆነልኝ ነው። የምር እየተስተካከለ መጥቷል። እና እንግዲህ ሁላችሁም በእኔ አይነት የፀጉር ደረጃ ላይ ያለ ፀጉር ካላችሁ የምር ሞክሩት። የምሬን ነው ያለማጋነን ሞክሩት። በቃ ሞክሩት ነው የምላችሁ። ሌላ ምንም አልላችሁም። ሌላ ደግሞ ባለፈው የሰራሁት ቪዲዮ ላይ የተቀባሽው የፀጉር ቅባት ስም ምንድን ነው ብላችሁ ነበረ ይመስለኛል። ቪዲዮ ጀምራችሁ እስከ መጨረሻው ድረስ ለማትከታተሉ ነው እንጂ ስሙንም ነው እኔ የምናገረው። ቅባት አምጥቼ ፎቶውን አሳይቼ ጸጥ አልልም። ሁልጊዜ እኔ የምጠቀመውና የጠቀመኝ ቅባት ምን አለፋችሁ ቪዲዮ ላይ ይዣቸው ማመጣቸው ነገሮች ሁሉ በደንብ ነው አብራርቼ ነው የምናገረውና የባለፈው ቪዲዮ ላይ እኔ የተቀባሁት ቅባት ብሉ ማጂክ ነው ነግሬያችኋለሁ። ስለ ብሉ ማጂክ አንድ ቪዲዮ አይደለም 3-4 ቪዲዮ ነው የሰራሁትና እዛ ላይ ገብታችሁ ማየት ትችላላችሁ። ብሉ ማጂክ ብላችሁ ኦርደር የምታደርጉም ከሆነ ኦንላይን ኦርደር ማድረግ ትችላላችሁ። ወይ ደግሞ ግዙልኝም ብላችሁ ደግሞ ሰዎችና ሴታችሁ የምታስመጡም ከሆነ ብሉ ማጂክ ብላችሁ ፎቶውን ራሱ አሳይታችሁ ማስመጣት ትችላላችሁ ማለት ነውና ብሉ ማጂክ ነው የቅባቱ ስም። ያው ቪዲዮ እስኪ አንዳንዴ ጀምረን እስከ መጨረሻው ድረስ ብናይ ጊዜ ካለን የምንፈልገውን መረጃ እዛ ላይ ማግኘት እንችላለን ማለት ነው። ያው ጀምረን ስለምናቆም ነው እንጂ ጨርሳችሁ ስለማትመለከቱ ነው እንጂ በደንብ ነው አብራርቼ ነው የምናገረው። የተናገርኩትን በደንብ እስከነስሙ ነው። እንደገና ደግሞ ፎቶውም አለላችሁ። ፎቶውን አሳይታችሁ ኦርደር ማድረግ ትችላላችሁ ልላችሁ ፈልጋለሁኝ። እንግዲህ ስለዚህ ውህድ ነው ዛሬ በደንብ ማውራት የምፈልገው። ይሄን ውህድ ሁልጊዜም እየሰራችሁ ተጠቀሙት። እንግዲህ ቅድም እንዳልኳችሁ ከተመቻችሁ በሳምንት ካልተመቻችሁ ደግሞ በ15 ቀን አንድ ቀን መርሳት የሌለባችሁ ውህድ ነው። በቃ በጣም አሪፍ መረሳት የለበትም ይሄ ውህድ እና በስማም ለፀጉሬ እየሰጠኝ ለውጥ እናንተ ስላልገባችሁ ነው። በቃ ለውጥ ፀጉሬ ባንዴ ቅይር ብሎልኛል፣ እግዚአብሔር ይመስገን። እና እንግዲህ ይሄን ነው ምላችሁ። ሌላ ደግሞ ባለፈው የሰራሁት ቪዲዮ ላይ አሞኛል፣ ራሴን ያመኛል ብያችሁ ነበርና አንዳንዶቻችሁ በውስጥ ቲጂ ምናምን ብላችሁኛል። ብትታዩ ምናምን ያላችሁ ልጆች አላችሁ። ስለ አሰባችሁልኝ ከልብ አድርጌ አመሰግናለሁ። ግን እኔ በህይወቴ የሚያጋጥመኝን ትልቅም ሆነ ትንሽ በጣም ይሄ ፐርሰናል የምለው ነገር አውጥቼ አልናገርም። በነገራችን ላይ ሰው ያስተምራል ወይ ሰው ይጠቅማል የማስባቸው ነገሮች ነው ማለት ለእናንተ የሚጠቅማችሁ ነው ለእናንተ መንገር የምፈልገው እንጂ ይሄ ዲቴል ስለራሴ ፐርሰናል የሆነ ነገር ማውራት አልወድም። እግዚአብሔር ይመስገን አውርቼም አላውቅም። ግን ላይክ ቢከፋኝም ብደሰትም ይጠቅማል ለሰው ብዬ ካሰብኩ እናገራለሁ። ምክንያቱም ሲያመኝ አመመኝ ብዬ እናገራለሁ። ስደሰት ተደሰትኩ ብዬ እናገራለሁ። የሆነ ስራ ፌል አድርጎ ከሆነ ይሄ እንደዚህ ሆነብኝ እኮ ብዬ መጥቼ እናገራለሁ። የምናገርበት ደግሞ የራሴ ሪዝን ስላለኝ ነው። ምክንያቶች ደግሞ ምንድን ነው ብላችሁ ብጠይቁኝ እኔ በፊት ላይ ሆኜ ወይ አሁን እንዳለሁት ሳልሆን በፊት አሁን እንዳለሁት ስላችሁ ላይክ
አስተሳሰባችን ከድሮ የተሻለ ይሆናል አይደል? እድሜያችን በሄደ ቁጥር ብዙ ባየን ቁጥር ከድሮ የተሻለ አመለካከት ከድሮ የተሻለ አስተሳሰብ ይኖረናልኝ እና ከድሮ ካለኝ አስተሳሰብ አሁን ያለኝ አስተሳሰብ ይሻላል። ግን በፊት ባለኝ አስተሳሰብ ምን አስብ ነበር መሰላችሁ? ላይክ ሁሉም ሰው ፐርፌክት የሆነ ላይፍ ያለው ጥሩ የሆነ ህይወት ሚኖር ይመስለኝ ነበረ እና ማንም ሰው ፐርፌክት የሆነ ህይወት የለውም። አሁን ላይ ሲገባኝ ማንም ሰው በብዙ ቻሌንጅ ነው የሚያልፈው፣ በብዙ ቻሌንጅ ውስጥ ነው የሚያልፈው። ግን ደግሞ ያን ቻሌንጅ ለማለፍ ጠንካራ መሆን እንደሚጠበቅብን መታገስ እንደሚጠበቅብን ነው የተማርኩትና እያንዳንዱ ነገር መጥቼ ለእናንተ የምነግራችሁ ላይክ እንድታስቡ ምናምን ወይ እንድትጨነቁ ሳይሆን ማንም ሰው በእንደዚህ አይነት ችግር ውስጥ እያለፈ እንደሆነ እናንተ ላይፍ ውስጥ ሀፕን ቢያደርግ ጀስት እናንተ ላይ ብቻ አይደለም ያ ነገር ሀፕን ያደረገው ሌሎች ሰዎችም ጋር እንደሆነ ላይክ ከላይ ስቀን ስንታይ ለብሰን ስንታይ ሁሉ ነገር ፐርፌክት ሆኖ የኖርን ሊመስል ይችላል ለሰው፣ ግን አይደለም። በሚያምረው አለባበስ ውስጥ በዛ ሳቅ ውስጥ ደግሞ ብዙ እንባ አለ፣ ብዙ የማይመቹ ነገሮች አሉ። ግን እነዛን ደግሞ ተመስገን ብሎ ማለፍ እያለፈ ነው ሰው ሁሉ የምታዩት ሰው ሁሉ ይሄ አእምሮ አሸብርቆ የምታዩት ሰው ሁሉ በብዙ ቻሌንጅ በብዙ መሰናክል ውስጥ ነው የሚያልፈው። ምናልባት ማታ አልቅሶ ሊሆን ይችላል ጠዋት እናንተ ጋር መጥቶ የሚስቃው አታውቁም። እና ምልላችሁ ፈልጌ ነው ላይክ ቀበጥ መመስላችሁ ሰዎች ቀብጬ ምኖር ተመችቶኝ ምኖር የሚመስላችሁ ሰዎች ኖ አይደለም እንደዛ። ላይክ ብዙ ነገሮችን አሳልፋለሁ፣ ነግራችኋለሁ፣ ይጠቅማችኋል ብዬ የማስባቸውን ነገሮች ነግራችኋለሁ። ለእናንተም አልደብቃችሁም እና ላይክ ሲያመኝ አመመኝ የምላችሁ የሆነ ነገር ሳይሳካልኝ ሲቀር ይሄ እንደዚህ ሆነ የምላችሁ እንድትማሩበት ስለምፈልግ እንጂ ላይክ ዝም ብዬ መንገር ስለምፈልግ አይደለም የምነግራችሁ እና ይጠቅማችኋል ብዬ ስለማስብ ነው። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ባይ